የሳቴላሾ የዩቲዩብ ቻናል ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የተለያዩ ጠቃሚ የሆኑ ቪዲዮዎችን ወደ እናንተ ስለምናደርስ የደወል ምልክቷን ይጫኑ፣ ቤተሰብ ይሁኑ፣ ለሌሎች ያጋሩ። አመሰግናለሁ። ሰላም እንዴት ናችሁ? ይህ ሳምንታዊው ሳቴላሾ በአሻም ቴሌቪዥን ዘወትር ወደ እናንተ የሚቀርበው ትኩረቱን ሴቶች ላይ ያደረገ ድንቅ ፕሮግራም ነው። እንግዲህ ዛሬ ደግሞ አንዲት ወጣት ጓደኛዬን ባልደረባዬን ይዤ የት አካባቢ ነው የምንገኘው? ጋራ ሚካኤል ጋርመንት አካባቢ ጋራ ሚካኤል እንገኛለን። እንግዲህ በጣም ድንቅ የሆነች ሴት አለች እዚህ። ስለሷ የህይወት ልምድ እየሰራች ያለቻቸው ስራዎችና በማዕከል አላት እዛ ማዕከሏ ውስጥ ምን እያደረገች ነው ሚለውን ነገር ዛሬ አንቺንም እንግዲህ ጋብዤሽ ይዤ መጥቻለሁኝ። አብረን ቆንጆ ቆይታ የተከታተልን ፕሮግራሙን የተከታተልን ወደ ተመልካቾቻችን የምናቀርብ ይሆናል። ደግሞ በአጋጣሚ የክሪስማስ ስጦታ ላይ ነው የምንገኘውና በእለቱ በጣም ብዙ ተጋባዥ እንግዶችም እንደሚገኙ ተነግሮኛል። ስለዚህ ምን ይመስላል ማዕከሉ፣ ምን እየሰራ ነው ያለው፣ ምንድነው ዛሬ ያለው ፕሮግራም፣ የሷስ ህይወት ምን ይመስላል የሚለውን የምንቃኝ ይሆናል እንግዲህ ዛሬ። እውነት ነው ሳቴላ፣ እንግዲህ እዚህ የመሰለ ድንቅ ጠንካራ ሴቶች የሚነሱበት ፕሮግራም ላይ ስለጋበዝሽኝ እውነት ከልብ አድርጌ አመሰግናለሁ። እንዳልሽው ነው ዛሬ የምንገኘው ትኩረት ለሴቶችና ለህፃናት የሚል ማህበር ውስጥ ነው። በጣም ጥሩ ቆይታ እንደምናደርግ ተስፋ አደርጋለሁ። በጣም ድንቅና ጠንካራ ሴት ይዘንላችሁ ቀርበናል። እቺን ያለንን ፕሮግራም ያቀረብነውን ፕሮግራም እንግዲህ አብራችሁን ጥሩ ቆይታ እንደምታደርጉ ተስፋ እናደርጋለን። እንግዲህ የዕለቱን ፕሮግራም እየተከታተልን ወደ እናንተ የምናቀርበው ደግሞ እኔ ሳቴላ ወርቁና እኔ ጹብ ድንቅ አለም ሰገድ። መልካም ጊዜ መልካም ቆይታ በያላችሁበት። እንደምዋላችሁ እንኳን አደረሳችሁ። መልካም የገና በዓል። እዚህ የተገኛችሁትን እንግዶቻችንን በሙሉ በመገኘታችሁ እጅግ አድርጌ አመሰግናችኋለሁ። አኬዲያ እንግዲህ የስሙ ትርጓሜ የተሰጠው ቅድም ተነግሯችኋል። መንፈሳዊም ትርጉም አለው። ጽላት የተሰራው ከምንድን ነው? ከግራር እንጨት ነው አይደለ? እነኚህ ልጆች በሰፈራቸው ሄዳችሁ ብታዩ ከቤት አይወጡም፣ ከበራቸው እንደዚህ አይወጡም። በሩን እንደዚህ ከፍተው ነው የሚያዩት። ለምን? ልጆቹ ይስቁባቸዋል፣ ይወረውሩባቸዋል እና እንጫወት ኳስ እንጫወት ምናምን እንደሌሎች ልጆች ስለማይሏቸው እንደ እንቁ አይቆጠሩም። በእግዚአብሔር እጅ የተሰሩ እንቁዎች ናቸው። ስለዚህ ግራርን ሳስቀምጠው እንቁ ናቸው እነኚህ ልጆች። እኔና እናንተ እድሜ ጤና ሰጥቶ ጤነኛ ልጆች ኖሮን እንኖራለን አይደል? ስለዚህ ለነኚህ ለመሰሉትስ ምን አድርገናል? ለነሱ ደግሞ ያለንን እንድናካፍል፣ በጎ ነገር እንድናረግ፣ ነፃ እንድናወጣቸው እግዚአብሔር መርጦናል። በረከቶቻችን ናቸው፣ መርገሞች አይደሉም። እግዚአብሔርን እንዴት እንደምንታዘዝ እንዴት እንደምናስተውለው በእነሱ ነው የሚገለጸው። እኔ በዚህ ሁሉ ጉዞ ውስጥ ያየሁት ይሄንን ነው። በጣም ፈታኝ ነው። አይታችኋል ውስጥ ገብታችሁ ምን ያህል ከባድ እንደሆነ። እናቶቹ ደግሞ ከኛ በላይ ነው ሸክም ያለባቸው። ስለዚህ ግራር መንደርም እነኚህ መልቲ ዲሰብል የሆኑ በስትራክቸርም ያልተዋቀረ ሲስተም የሌላቸው ልጆች የሚይዝ ስለሆነ ይሄ ትርጓሜ ተሰጥቶታል። ከዛ ባሻገር ደግሞ
የእግዚአብሔር ቤት የሚለውን ትርጓሜ የሰጠሁበት 3 ምክንያቶች አሉ። አንደኛ በጣም ክሪቲካል ቅድም እንደነገርኳችሁ የፈንድ ችግር ውስጥ ነበር። ሊዘጋ ምንም የቀረው ነገር የለም። ያለኝ ወርቅ ምን ስጦታ ሁሉን ነገር ሸጬ ባዶ በሆንኩበት ሰዓት እግዚአብሔር ደረሰ። እኔ ኮቪድ ታምሜ እያጣጣርኩ ነው ይሄ ቦታ ለኛ የተወሰነልን። ከ2008 ጀምሮ ስወጣ ስወርድ 2014 ግንቦት 10 ላይ ነው የተቀበልኩት ይሄንን ቦታ። ከዛም በኋላ ብዙ ውጣ ውረድ ኖሮት 1 አመት ከምናምን ሳይሰራበት ቆይቶ ነበር። እግዚአብሔር ከሰማይ ውረድ ፍረድ ለው ነበር ለነኚህ ልጆች። ብዙ ነገር ሲደርስ መልስ የሚሰጥም ሰውም አልነበረም። ምክንያቱም እንደ እብድ ይቆጥሩኝ ነበር። እንደዚህ ነው እዚህ ያያችሁትን ነገር መስራት ፈልጋለሁ እንዲህ መኖር አለበት ስል እንደውም ምንድነው ፋይዳ ያለው 5 ስታር ዶላር የሚያመጣ ለብዙ ሰው ስራ የሚፈጥር እንግዲህ ለሀገር ዶላር የሚያመጣ ብቻ ከሆነ ፋይዳ ያለው ለሌላው ቢዝነስ ሜክ ለሚያደርግ ብቻ ከሆነ ያሳዝናል ብያቸው፣ ለኔ ደግሞ ይሄ እንቁ ፕሮጀክቴ ነው ስጡኝና ሞክሩኝ ነበር የምላቸው። ስለዚህ ይሄ ቤት የሁሉ ቤት ነው። ሰዎች ለሚገፋቸውም ለማይገፋቸውም ለሁሉ። ሁለተኛው ደግሞ የእግዚአብሔር ፍጥረቶች ናቸው። እንቁ ፍጥረቶች፣ መርገሞች አይደሉም። እናቶችም እንደ መርገም እየተቆጠረ አንገታቸውን እየደፉ ያለቀሱ መኖር የለባቸው። ልጆቹም ሳይጫወቱ መሞት የለባቸው። ስለዚህ የእግዚአብሔር እንቁ ፍጥረቶች ናቸው። እንግዲህ ተመልካቾቻችን እዚህ ህፃናትና ዋና ትኩረት ህፃናትና ለሴቶች የተሰኘ ማህበር እንገኛለን። ጉብኝታችን እንደቀጠለ ነው። ከሄድ ሲስተር አይኔ ጋር ቆይታ እናደርጋለን። ራሷን በማስተዋወቅ ትጀምርልናለች። እኔ ሲስተር አይኔ በፍቃዱ እባላለሁኝ። በትኩረት ለሴቶችና ለህፃናት ማህበር ውስጥ የነርስ ክፍል ኃላፊ ሆኜ ነው የምሰራው። እዚህ አሁን ያለውን የልጆቹን ክፍል በየተራ አሳያችኋለሁኝ። እሺ፣ ደስ ይለናል። መጀመሪያ ከየትኛው ክፍል እንጀምር? ከመጀመሪያው ክፍል አለ አንድ ሲቪር ኦቲስቲክ ልጅ የምናስተኛበት ክፍል አለ። ከዛ በመቀጠል ደግሞ ባዝሩማቸው ለየት ተደርጎ የተሰሩ ለስፔሻል ኒድ የሚሆን ተደርጎ የተሰሩ ክፍሎች አሉ። ዲዛይን ያደረገችው ሲስተር ናት። እሱን ክፍሎች አስጎበኛቸዋለሁ። ይሄ አሁን ያለንበት ክፍል ስፔሻል ኒዶች ልጆቹ ብቻ ስፔሻል ኒድ ያልሆኑት ሳይሆን ልዩ ፍላጎት ያላቸው ልጆች የሚቆዩበት ክፍል ነው። ዌቲንግ ሩማቸው ነው፣ ፕሌይንግ ሩም ነው። የተለያዩ መጫወቻዎች አሉ። እዚህ ጋር ግር እንዳይሉ አውርደናቸው ነው። እነዚህ ደግሞ ለነሱ የሚጠቅሙ መጽሐፍቶች አሉ። ዶነሮች ምናምን ያመጡልናል። ብዙ ስዕል ያለው ነው ክፍላቸው። ፀሐይ ሙቀው በደንብ የሚያስፈልገው ሙሉ ትሪትመንት ከተሰጣቸው በኋላ እዚህ እናመጣቸዋለን። ከዛ እስከ ምሳ ሰዓት ያላችሁ ሰዓታቸውን እዚህ ይቆያሉ። በዛ ሰዓት ውስጥ ከዚህ ውስጥ ሶሻል ወርከሯ የምትፈልገው ነገር ሚሳል አለ ለሚስሉት፣ ከለር የሚቀባለ መቀባት ለሚችሉት ደግሞ ሌሎቹ ቲቪ አለን። በዛ ስኬጁል መሰረት እዚህ እንዲቆዩ እናደርጋለን። ይሄ ዌቲንግ ሩማቸው ነው። አሁን ያለንበት ክፍል ደግሞ የሴቶቹ ስፔሻል ኒድ ክፍል፣ የወንዶቹ ለብቻ ነው፣ የሴቶቹ ለብቻ ነው። ይሄ የሴቶቹ ክፍሉ 3 ስፔሻል ኒድ ህፃናት ልጆች አሉ ማለት ከፋፍለን ነው የምናስተኛቸው። እነዚህ 3 ልጆች ለራሳቸው የሚመች የአልጋ ልብስ መቀየሪያ፣ ለራሳቸው የሚመች የገላ መታጠቢያ፣ የልብስ አቀማመጥ ማለት ለነሱም ለሚያገለግሏቸው ለእናቶቻቸውም እንዲመች ተደርጎ ነው የተሰራው። እዚህ አሁን የምታያቸው ልጆች ናቸው እንግዲህ ከየክፍሉ ወጥተው ደግሞ እዛ አንድ ላይ ቅድም ዌቲንግ ሩም ላይ እንዲገኙ የምናደርገው። እዚህ ክፍል ልዩ የሚያደርገው ምንድነው? ባዝሩማቸውን አሳያችኋለሁ። ለነሱ በሚመች መልኩ ነው የተሰራው። ከታጠቡ በኋላ ደግሞ ተሸክመው ብዙ ሰዓት እንዳይመጡ ለምን እንደምታዩቸው አድገዋል ልጆቹ፣ ራሳቸውን አይረዱም። ሙሉ ለሙሉ እናቶቻቸው ነው የሚያግዟቸው። ስለዚህ እነዚህ እናቶች ለሁለት ይዘው መጥተው
መተኛ ላሳያችኋለሁ እዛ ላይ አስተኝተው ነው እንደቆሙ ልብሳቸውን አልብሰው አስተካክለው ከዛ በኋላ ወደዚህ የሚፈልጉበት ቦታ መስዷቸው። በነገራችን ላይ 2 ሞግዚት ከዋለ 2 ሞግዚት አዳር የሚመጣው ሌላ ነው ለሶስቱ ብቻ። ከዛ ደግሞ ነገ የሚመጡት ደግሞ ሌላ ናቸው። 3 ቲም ነው ያለኝ ማለት ነው። እኔ በየክፍሉ 2 እየሆኑ ራሳቸውን ይቀይራሉ። ይሄ እንደነገርኳችሁ ለስፔሻል ኒድ በሚመች መልኩ ሲስተር አሳይች ፕላን አድርጋ ያሰራችሁ የመታጠቢያ ክፍላቸው ነው። እዚህ ጋር ማሳያችሁ ነገር ምን መሰለህ? አሁን እዚህ ጋር አንድ ሞግዚት እንደዚህ ብላ ለ2 ነው የሚያጥቧቸው እና ሲያጥቧቸው አንደኛው ሞግዚት በዛ ጋር ሆና የፀጉራቸው ፍሳሽ ሙሉ ለሙሉ በዛ በኩል ይወገዳል። ገላቸውን ምን አናነጥፍላቸዋለን እንዲመቻቸው እዚህ ጋር አድርገው ወደዚህ ደግሞ የገላቸው የሚታጠቡበት ሙሉ ለሙሉ ይፈሳል ማለት ነው። ከዛ ለእናቶቹ ምቹ በሆነ ሁኔታ በራሳቸው ቁመት ልክ ያጥቧቸዋል። ከዛ እዛ ጋር ሰክተው ነው ሊያነሷቸውና እዛም አስተኛ ክፍል አላቸው ልብስ መቀየሪያ። ይሄ ነው አልጋቸው ለነሱ በሚመች። አሁን እንዳልኩሽ እናቶቹ መጣው እንደዚህ ብለሽ መቀየርና ቀውመሽ መቀየር ልጅ በጣም ይለያያል። ኢቭን አንድ እናት ወልዳ ራሷ ቤድ ላይ እንኳን መቀየር ወገብ በጣም ያም ነገር ነው ጤነኛ ልጅ። አሁን የ12 ዓመት ልጅን ግን አምጥተሽ ተሸክመሽ አጎንብሰሽ ደሙ ማንሳት በጣም ከባድ ነው። ስለዚህ ቀጥ ብለው ይዘዋቸው እንደመጡ እዚህ ጋር ነው እንደዚህ ያርፋሉ። ይሄ ለነሱ ሊመች ተደርጎ ባለሙያ ነው ጠንካራ እንዲሆን ያደረገልን። ስለማይቆዩበት እዚህ ላይ ይሆኑ ተብሎ ነው እዚህ ላይ ይሆኑልናል። ከዛ ልብሳቸውን ይቀይሩላቸዋል ከዚህ አውጥተው በቀላሉ። ከዛ በኋላ ልክ ሲጨርሱ ምንም ሳይጉላሉ ወደሚፈልጉበት ቦታ ይዘዋቸው ይሄዳሉ ማለት ነው። ተመልካቾቻችን ዛሬ ቆይታችንን እዚህ ጋርመንት አካባቢ ጋራ ሚካኤል የሚባል ቦታ ላይ ትኩረት ለሴቶችና ለህፃናት ማህበር ውስጥ እንገኛለን። እንግዲህ ቅድም ስትከታተሉት የነበረው ከባልደረባዬ ከእጹብ ጋር ስትከታተሉት የነበረው ነገር ሁሉ ደግሞ ጀርባ እቺ ጠንካራ ሴት አለች። ስለዚህ ከሷ ጋር የህይወት ፍልስፍናዋን ሂደቱን ይህንን ከባድ ነገር እውን ለማድረግ የመጣችበትን መንገድ ተወሰነ ደቂቃ ከሷ ጋር ቆይታ እናደርጋለን። መልካም ጊዜ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ አንቺ? ዛሬ እንግዲህ እኛ ካንቺ ጋር በመሆናችንና ቆንጆ ፕሮግራም እያየንም የተከታተልንም ስለሆነ የልፋትሽን ውጤት ስላየን ስለጎበኘን በዚህ ቀን ደግሞ ስለተገኘን እጅግ በጣም ደስ ብሎናል። እኔም ደስተኛ ነኝ በመካከላችን ተገኝታችሁ ይህንን ፕሮግራም ለአድማጭ ተመልካች ልታደርሱልን ፈቃደኛ ስለሆናችሁ ከልብ አድርጌ አመሰግናለሁ። እሺ እንግዲህ ሲስተር ያው የኛ ፕሮግራም በዋነኝነት ሴቶች ላይ ነው የሚያጠነጥነውና አንቺንም ደግሞ እዚህ ጋር አየንሽ በጣም ያልተዘመረልሽ ጀግና ብዙዎች ሲሉት ነበረ ዛሬ። እስቲ እቺ ጀግና ሴት ማነች? ኬት ነው ፍልቅ ያለችው? እንግዲህ ስሜ ሲስተር አሳየች ይርጋ እባላለሁ። የትኩረት ለሴቶችና ለህፃናት ማህበር መስራችና ዳይሬክተር ነኝ። እንግዲህ ትኩረት ለሴቶችና ለህፃናት ማህበር መጋቢት ሲመጣ 17 ዓመት ይሆነዋል። የተጠነሰሰው ሀሳቡ የዛሬ 17 ዓመት ነው ማለት ነው። የመጠንሰሱ ምክንያት ደግሞ በማህበረሰብ ውስጥ እሰራ ነበር። በተለይ የኤችአይቪ ስርጭት በጣም በሀገራችን ውስጥ ከፍተኛ ችግሮችን እያደረሰ በነበረበት ጊዜ ያን ጊዜ ነው ወደ ራእዬ አሁን ወደ ደረስኩበት ህልሜ የመጣሁት ማለት ነው። እሺ ሲስተር ወደ አስተዳደግሽ ደግሞ እንሂድ። የአስተዳደግሽ ሁኔታ ምን ይመስል ነበረ? ምክንያቱም ወደዚህ መንገድ ስመጪ ሁላችንም የጀርባ ታሪካችን የሆነ የሚያመጣን የሚወስደን መንገድ አለ ወደድንም ጠላንም እና ምን ይመስል ነበር የተወለድሽ የታደግሽ የሚለውንና በተወሰነ መልኩ የአስተዳደግሽን ሁኔታ እስኪ ግለጭልን። እንግዲህ አስተዳደጌ እዚሁ የተወለድኩትም ያደግኩትም እዚሁ አዲስ አበባ ነው። እናትና አባቴ ወይዘሮ አለምነሽ ባቲና አቶ ይርጋ ተክለማርያም ይባላሉ። በጣም ደግና መልካም ሰዎች ነበሩ። በተለይ አባቴ ድሃን እየረዳ በተለይ አቅም የሌላቸውን ሰዎች እየደገፈ እየኖረና ያለፈ ሰው ነው። የህይወት ፕሪንሲፕሉም ሰዎችን መርዳት በጣም ይወዳል። በተለይ ገጠር ሄዶ ለቅሶ ሲመለስ ሁሌም አንድ ልጅ ይዞ ይመጣልና እኛ 10 ልጆች ነን። ከ10 አሁን በህይወት ያለነው 8 ነን። ከዛ ውስጥ
ከዛ በተጨማሪ ገጠር ሄዶ ሲያመጣ ኦልሞስት 22 ቤተሰብ ነበረን ከፍተኛው ቁጥር ያለው በቀበሌ ያኔ ቀበሌ ጨው ምናምን የሚሰጠው በኩፖን ነበር በቤተሰብ ቁጥር አስታውሳለሁ በጣም ልጆች ሆነንና ከፍተኛው የኛ በቃ የአቶ ይርጋ ቤተሰብ ተብሎ ነበር የሚሰጠንና በጣም ሰው ይወዳል ማብላት ማልበስ ማጠጣት ሰው መደገፍ እንዲማሩ ማድረግ በጣም ነው ብዙ ልጆችን ያስተማረው እና ያ እንግዳ ሲመጣ በተለይ ገላ እናጥባለን እግራቸውን እናጥባለን ልብሳቸውን እናጥባለን ከዛ ነው የጀመርነው እንመረቃለን እና እኛ ቤት እንግዳ ሲመጣ ሁላችንም ተሯሩጠን በቃ እግር ማጠብ ገላ ማጠብ ሽሚያ ነው እንኳን አልታዘዝም ለማለት አይደለምና ይመርቀናል በጣም እነሱ የሚመጡት እንግዶች ይመርቁናል በጣም ማረሳው ደግሞ በዓል ሲሆን አባቴ በጣም በኢኮኖሚ ጥሩ የነበረ ቤተሰብ ነው ነጋዴ ነው የነበረው አባቴና እኔ በልጅነቴ የገንዘብም የምንም ችግር አይቻላቅም የተማርኩትም ጥሩ ትምህርት ቤት ነው ማረሳው ነገር በሬ ያርዳል ከዛ የኔ ብጤዎች ከየቦታው ተሰብስበው ቅርጫ ተደርጎ እኛ እግራችን ላይ ፌስታል አስረጃችንን ፌስታል አድርገን ያኔ ግላፍ ምናምን የሚባለው ነገር በደንብ ያው ለሕክምና እንጂ ገበያ ላይ በደንብ አበለበል ባልሆነበት ጊዜ በፌስታል እየቋጠርን ከዛ ለኔ ብጤዎቹ ይሰጣል ይመረቃልና የአብርሃሙ ነው የሚሉት ደጉ አብርሃም እኛም ውጪ ትምህርት ቤት ስንሄድ ተልከን ስንሄድ ሲያገኙ የደጉ አብርሃም ልጆች ይሉናል የማረሳው አባቴ ከሞተም በኋላ ሲያዩን እዛው ወደ ድሮ አካባቢያችን ስንሄድ የደጉ አብርሃም ልጆች መጡ ይላሉ አይረሱንም አርጅተው ምን ብለው እኛ እንኳን ሲቀየሩብን እነሱ ግን አይረሱም ወረድ ጭቅላታቸው ውስጥ ተጽፎ ስላለና እሱን በህይወቴ አረሳው ሌላው አባቴ ፕሪንሲፕል አለው ምንድነው አንድ ሰው ምንም አይነት ነገር ቢገጥመው በራሱ ችሎ መወጣት አለበት የሚለው ነገር በጣም ነው የሚያስተምረን ራሳችንን እንድንችል ታማኝ እንድንሆን እግዚአብሔርን እንድንፈራ ሰዎችን እንድናገለግል ጥሩና መልካም ሰዎች እንድንሆን በጣም ይመክረናል እና ብዙ በህይወቴ ላይ የአባቴ ተጽዕኖ አለበት አስተዳደጌ ተጽዕኖ አለበትና ነጋዴ ነበር ብያቸዋለሁ ወፍጮ ቤት አለን እህል ይሸጣል የሂሳብ ሹም ነበርኩኝና ሂሳብ ያዥ ነኝ ያው አባቴ ሴት ልጅ ትታመናለች ሴት ልጅ በቃ ነጣ ያለ ልብስ መልበስ አለባት እንደዛ ብሎ በቃ ሴት ልጅ መልካም እንደሆነች በራሷ መቆም እንደምትችል እንደዛ ያረጋ ነው ያሳደገንኛ ልጆቹንና ብዙ በእድገቴ ብዙ የማስታውሳቸው ነገሮች አሉ አባቴን ሳስበው ስለዚህ ታማኝ ስለሆነች ሴት ልጅ ተብሎ ካሉት ልጆች እኔ ነኝ ሂሳብ የሚይዘው ለብቻ መኝታ ቤት አለ ለብቻ ሻወር ቤት አለ ቤታችን በጣም ትልቅ ነው ቤቱ ራሱ በ1000 ካሬ ሜትር ላይ ያለፈ ነው የነበረውና ካዝና አለና ልዩ እንክብካቤ ልዩ ጥበቃ ነው የሚደረግልኝ የነበረው ነክ ነገር ስለሆንኩኝ ማለት ነውና ስለዚህ እንደው ሰውም እንዳልኳቸው በቃ እንደዚህ ነው ያደኩት የተማርኩት ደግሞ አቃቂ አድቬንቲስት ትምህርት ቤት ነው የትምህርት ቤቱ ራሱ መርህ አለ አይምሮሽን ልብሽን እጅሽን አንድ ላይ አርገሽ አጠናክረሽ አቀነባብረሽ በኢንቴግሬሽን መስራት በጎ ነገር ማድረግ እግዚአብሔርን መፍራት ለሌላው መድረስ የሚለውም ነገር የተማርኩ ነው ያደኩትኝና እሱ ሌላው ደግሞ የካቶሊክ ፊልም አይቻለሁ በጣም ልጅ ሆኜ የማረሳውና ካቶሊኮቹ የሆነ ጦርነት ነገር ተፈጥሮ በዛ በጦርነት ላይ እንዴት እየተሯሯጡ ሰዎችን ያክሙ እንደነበረ ህፃናት መርጃ ማዕከል ላይ ምን አይነት ስራ ይሰሩ እንደነበረ ገና ከልጅነቴ ነው ያ በቃ ነርስ ራሱ ለመሆን ሳስብ የነበረው ነርሶቹ እና ብዙ በልጅነቴ የማስታውሳቸው ዛሬ እዚህ ላይ ለመድረሴ ብዙ አስተዋጽኦ ያደረጉ ነገሮች አሉና አስተዳደጌ በእንደዚህ መልኩ ነው እየሰራው ኃላፊነት እየወሰድኩ ነው ያደኩት ቤተልሔም ደጎል እባላለሁ የትኩረት ለሴቶችና ለህፃናት ማህበር ምክትል ዳይሬክተር ነኝ።
እንግዲህ እንዳያችሁት ትኩረት ለሴቶችና ለህፃናት ማህበር ዘርፈ ብዙ የሆነ የሴቶችና ህፃናትን ችግር ለመፍታት የተቋቋመ ማህበር ነው። ከተመሰረተ ከ16 ዓመት በላይ ሆኖታል። በእነዚህ ዓመታት ውስጥ በአዲስ አበባ፣ በኦሮሚያ እንደውም በብሔር ብሔረሰቦች ክልል በአዋሳና በዙሪያው ወረዳዎች ከ12000 በላይ የሚሆኑ የማህበረሰብ ክፍሎችን ተደራሽ አድርጓል። በጣም ጥሩኛም ዞር ብለን ለማየት በተወሰነ መልኩ ሞክረናል። በጣም ቆንጆ ስራ እየተሰራ ይገኛል። ይሄ የዚህ ሁሉ መስራችና ባለቤት የሆነችው ደግሞ ሲስተር አሳየች ይርጋ ትሆናለች። እስቲ ስለሷ የተወሰነ ነገር በይ። ሲስተር አሳየች ይርጋ እንግዲህ እኔ ከተቀጠርኩ ኦልሞስት ከ14 ዓመት በላይ ሆኖኛል። እኔ እንደውም ያልተዘመረላት እንቁ ሴት ናት ነው የምለው። በጣም ጠንካራ፣ በጣም ጎበዝ፣ ለልጆቹ ተጠቃሚ እንዲሆኑ በተለይ በቃ የህፃናት ደህንነትን ከመጠበቅ አንጻር እድገታቸውን፣ የሚበሉትን፣ ትምህርት ቤታቸውን ሁለገብ የሆነ የስራ ክህሎት ያላት ሴት ናት። በጣም ጎበዝ ናት። ብዙ ስራ ሰርታለች። ብዙ ሴቶችን ተደራሽ አድርጋለች። ብዙ ተማሪዎችን አስመርቃ ትልልቅ የስራ ቦታ ላይ ተቀምጠዋል። ትልልቅ የመንግስት ተቋማትና የግል ተቋማት ላይ። ስለዚህ ሲስተር አልተዘመረላትም፣ እንደውም ብዙ አልተነገረላትም። ድርጅቷን ብዙ በሚዲያም ብዙ ሽፋን አላገኘም ነው የምለው። ለምን የሚሰራው ስራ እጅግ በጣም ትልቅ ነው፣ እጅግ ሰፊ ነው። ሆኖም ግን ብዙ እስካሁን ድረስ ብዙ ስም አልነበራትም። ሲስተርም ለኔ እጅግ በጣም ትምህርት ቤቴ ናት። ብዙ ነገር ከመጀመሪያው እስከዚህ ሰዓት ድረስ ብዙ ነገር እንዳውቅ አድርጋኛለች። እንደውም ይሄ ይለምድብሽና ወደ ማህበረሰብ፣ ወደ አካባቢሽ፣ ወደ ኑሮች ስትኖሪ ሰዎችን ሁላ ነው የምትረጂውና በጣም ደስተኛ ነኝ። አሁን ደግሞ ከአርቲስት ዳኒ አፍሪካ ብሎ በሚታወቀው ወይም ደግሞ ከዳንኤል ገበየሁ ጋር ቆይታ እያደረግን እንገኛለን። የዚህ የትኩረትን ለሴቶችና ለህፃናት ማህበር አምባሳደር ሲሆን የተወሰነ ገለጻ ያደርግልናል። አብራችሁን ቆዩ። አመሰግናለሁ። ኦኬ፣ እንግዲህ ትኩረት ለሴቶችና ለህፃናት ትልቅ ድርጅት ነው። በአጋጣሚ ነው እኛ ኢንቫይት የተደረግነው። ለወደዱት የሚል ትልቅ የተከታታይ ድራማ ነበረና እንደዚሁ ይመስለኛል ክሪስማስ ላይ ኑና ከልጆቻችሁ ጋር አክብሩ ተብለን መጣን። ነጋጋ በጣም ተላነሰት፣ ኤልያስ ተስፋዬ በጣም ትላልቅ አክተሮች ነበሩና መጣን። የምሬን ነው የምልሽ፣ ሁላችንም አለቀስን። በቃ አልቻልንም። አንድ ልጅ 4-5 አይነት በሽታ ይዞ እንዴት እንደሚኖር በቃ አልቻልንም። በቃ ሁላችንም ተረባበሽን። እኔ አልቻልኩም። በጣም ቁጭ ብዬ እያለቀስኩ ነበር። ሲስተር አተኩራ አየችኝና ዳኒ እፈልግሃለሁ አለችኝ። የዛን ሰዓት ግንኙነታችን በጣም ጠበቀ። ከዛ ጀምሮ እዚህ እግዚአብሔር ይመስገን እዚህ ደረጃ ድረስ ከሲስተር ጋር ከጎኗ ነኝ። በብዙ ስራዎች፣ በብዙ ውጣ ውረዶች እኔ ሲስተርን ያልተዘመረላት ሙሉ ኢትዮጵያዊ ነች። ለኔ ኢትዮጵያዊ እናት፣ ከእናትም ደግሞ እናት። ምክንያቱም አጋጣሚ ሆኖ ትዝም የሚል ትልቅ ፊልም ሰራን። ከካናዳ የመጣች ወዳጃችን ነበረችና እኛ ጋር ኦቲዝም ማለት እርግማን ነው። ያንን ለመስራት ሪሰርች አድርገናል። ከዩኒቨርሲቲ ሌክቸሮች መጥተው ነው ሪሰርች አድርገነው ያንን ስራ ለመስራትና እዛ ገብቼ እንግዲህ ሲስተርን ከማወቄ በፊት ነው ያንን ፊልም ታጭቼ እንድሰራ የተደረኩትና ያኛው ፊልም ትዝ አለኝ። ልጅቷም ገብቶሻል። ይሄንን ነገር አዌርነሱን ለመቀየር ነበር ያንን ትልቅ ፊልም የሰራችው። ካናዳም ተመርቋል እና ማንም ትኩረት ያልሰጠውን ነገር ሲስተር እግዚአብሔር ፈቅዶ በጣም ትኩረት ሰጥታ እውነትም ትክክለኛ ስም የሰጠችው ትኩረት ለሴቶችና ለህፃናት በጣም እና በጣም ይሄንን ነገር በጣም ከፍ ማድረግ አለብን። ከዳር አዌርነሱን በደንብ መፍጠር አለብን። አርቲስቶችም ሁሉም እንዲመጡ ፈልጋለሁ። በአጋጣሚ እኔ ነኝ የቀረሁት ከዛ ሁሉ አርቲስት። እኔ ቀርቼ እስካሁን ድረስ አብሬያት ነው ያለሁትና እግዚአብሔር ይመስገን። ስለ እውነት ነው የምልሽ። በክራይ ቤት ሆና ልጆቹ ጮሁብን ተብለው ውጪ ተበላ
የምትከፍለው አታ በቃ ያሳየን ያለፍነው ስቃይ ልነግርሽ አልችልም። እግዚአብሔር ግን ታላቅ ነው። የልጆቹ አምላክ እዚህ ይሄን የመሰለ ቤት ይሄን የመሰለ ቦታ አደረሰንና ክብር ይስፋ ለመድኃኔዓለም ለማያልቅበት ለሲስተር እድሜና ጤና ይስጥልኝ። ምክንያቱም ሲስተር በቃ ታስፈልጋለች። ለኢትዮጵያ በጣም አስፈላጊ ከመላት እናቶች አንዷ ሲስተር ነች። ሲስተር አሳየሽ እድሜ ይስጥልኝ። ሌላ ምን እላለሁ? እንግዲህ እንደምታየው ነው ማለት ከቃላት በላይ ነው ልጆቹን ስታይ እና የኔ ደግሞ ዛሬ ደስታ ነው ውስጥ ያለው። በጣም ተደስቻለሁ። እግዚአብሔር ይመስገን። የሚገርም ነው እንግዲህ መጣች ሲስተር መጣች። ያንን ቤተሰብ እየተነገራት ያደገችው ነገር አለ፣ የትምህርት ቤቱ ነገር አለ። ምክንያቱም ያው ልጆች የማህበረሰብም አንድ አካል ስለሆኑ የዛም ውጤትም ስለሆኑና መጣችና እንዴት ራሷን እዚህ ጋር አገኘችው? ከዛ የትምህርት ቤት ሂደቷ የመሳሰለው ነገር እንዴት አለፈና ራሷን እዚህ ውስጥ እንዴት አገኘችው? እንግዲህ እንደነገርኩሽ ነው ቤት ውስጥ ብዙ እድል ይሰጠናል ሴቶች። በተለይ አባቴ በጣም ትልቅ ስፍራ ነው የሚሰጠው ለሴት ልጅ። ሁሉን ነገር ማድረግ ትችያለሽ እየተባልኩ ነው ያደግኩትኝና አንድ እሱ ነው። ሁለተኛው ነገር ደግሞ ብዙ ትምህርት ቤት ላይ እሳተፋለሁ፣ ብዙ የቸርች ነገር ላይ እሳተፋለሁ። ከዛ ባሻገር ደግሞ የተማርኳቸው ትምህርቴን 12ኛ ክፍል ጨረስኩ፣ ውጤት አመጣው። እንግዲህ የዛሬ 20 ምናምን ዓመት አስቡት 3 ነጥብ አግኝቼ ነው ወደ 6 ኪሎ ዩኒቨርሲቲ የገባሁት። 1 ዓመት ተማርኩ። ፍሬሽን እንደጨረስኩ እኔ ህልሜ በዛ ባየሁት በካቶሊኩ ፊልም ነርስ የመሆን ነገር፣ ሰዎችን የመርዳት የማከም የመደገፍ፣ ምክንያቱም ሳጥብ ምናምን ያልኩ ነው ያደግኩትና ያንን ነገር ስለነበረ በውስጤ ወደ አዲስ አበባ ብላክ ላይን ሆስፒታል ነርሲንግ ገባሁኝ። ፍሬሹን ትቼ ተፈትኜ አልፌ እዛ ገባሁ። ነርሲንግን ተማርኩ። ከነርሲንግ በኋላ ያው አገባሁ፣ ወለድኩ። ከዛ ከወለድኩ በኋላ ደግሞ በጅማ ዩኒቨርሲቲ በተልኮ በሶሺዮሎጂ ዲግሪን አገኘው። ይሄን ስራ እየሰራው ማለት ነውና ራዩ ኮሚኒቲ ውስጥ በሙያዬ በነርስነት ነርስና የኮሚኒቲ ትሬነር ሆኜ ስሰራ ኮሚኒቲ ነርስ ሆኜ ስሰራ ያገኘሁት የማህበረሰቡን ችግር ከማየቴ የተነሳ የኔ አስተዋጽኦስ ምንድነው? እንደ ባለሙያ፣ እንደ ሴት፣ እንደ እናት በተለይ ክትባት ስንወጣ የፖሊዮ የመሳሰለውን ነገር በማህበረሰብ ውስጥ ሴቶቹ መሬት ላይ ነው የሚተኙት፣ አራስ ሆነው መደብ ላይ ነው የሚተኙት፣ የሚጠጡት ነገር የለም፣ የሚበሉት ነገር የለም እና እኔ አራሱን ያለፍኩበትን ምናምን ነገሮች ሳስብ በጣም በቃ ልቤን ነካው። በዛ ላይ ሊታከሙ የሚመጡ ሰዎች መድኃኒት ስናዝላቸው የሚበሉት የለም። ስፔሻሊ የቲቪ ክሊኒኩን ስሰራ ብዙ በዚህ ባለፍኩባቸው ሂደቶች በሙሉ ብዙ ህይወቴን የነኩት አሁን ላይ እንዳልኳቸው እንደምታዩኝ እዚህ ጋር ለመድረስ አስተዋጽኦ አድርገውብኛልና ምን ላድርግ? እንደ ሴት፣ እንደ እናት፣ እንደ ዜጋ ፕሮፌሽናል እንደሆነ ሰው እንደ ሕክምና ማለት በጣም መንከባከብ፣ ሰዎች ከህመማቸው እንዲድኑ ነፃ እንዲሆኑ ማድረግ፣ አስፈላጊውን እንክብካቤ መስጠት፣ የሰዎችን ደስታ ማየት በጣም ያስደስታል። ታሞ የመጣ ሰው ድኖ ሲሄድ ደስ ይላል። በጣም የተጎዳን ሰው መንከባከብ ደስ ይላልና የቱ ጋር ላግኘው ራሴን ስል ያው ከነርሲንግ ጀመርኩኝ። ከዛ እየሰራሁኝ የሶሺዮሎጂን ተማርኩኝ። እሱ ደግሞ የበለጠ የሰራው ስለሆነ የተማርኩት ግብት ብሎ የማህበረሰብ ውስጥ ላይ የሚያጠነጥን ትምህርትም ስለሆነ ውስጤ በደንብ ግብት ብሎ ደስ ብሎ የተማርኩት ከኤክስፒሪያንስ ጋር ስለሆነ እነኚህ ነገሮች ዛሬ ላይ እንድደርስ አድርጎኛል። ያው ከምሰራቸውም ከማሳለፋቸው የማህበረሰብ ክፍሎችም በተለያየ ችግር ላይ ያሉ በተለይ መጀመሪያ ወደ 367 ኤችአይቪ ፖዚቲቭ የሆኑ ሰዎችን ነበር እንክብካቤ ማድረገው ከ33 በጎ ፈቃደኞች ጋር በየቤቱ በመሄድ የሰውን ኑሮ የአካባቢውን ኑሮ እያየው ሰራው። ከዛ
በዛ ፕሮጀክት ውስጥ ብዙ ጊዜ ሴቶችና ህጻናት በደንብ አልተካተቱም። በተለይ ደግሞ እነኚህ ልዩ ፍላጎት ያላቸው ልጆች በደንብ ተካተው አላየሁኝም እና እየሰራሁኝ ወደዚህ ወደምፈልገው ራዕይ ከረጅም ርቀት በኋላ መጣን ማለት ነው። በተለይ ከ2008 እንደ ኢትዮጵያን አቆጣጠር ጀምሮ ልቤ በሙሉ ልዩ ፍላጎት ያላቸው ልጆች እና እናቶችን ማገልገል ሆነ። ከዛ ባሻገር በሀገር አቀፍ ደረጃ ራሱ የሆነ ተቋም አለበት አሁን መኖር አለበት ብዬ አስባለሁ። በሀገራችን ውጭ ሀገር ብትሄጂ የልዩ ፍላጎት ያላቸው ልጆች ዲፓርትመንት አለ። ላይክ አሁን ኢትዮጵያ ውስጥ የምገባ አዲስ የተጀመረ ፕሮግራም በጣም ውጤታማ የሆነ ሰው ሁሉ ትኩረት የሰጠው መንግስትም ትኩረት የሰጠው ባጀት የተመደበለት ነው። እኔም ደግሞ እግዚአብሔር ቢፈቅድና ቢረዳን እድል ባገኘሁት እድሎች ሁሉ እየተናገርኩ ነው። በኢትዮጵያ ውስጥ ራሱን የቻለ ልዩ ፍላጎት ያላቸው ልጆችና የእናቶች ዲፓርትመንት ኖሮ ቅድም እናቶቹ ሲያለቅሱ የነበረው እኔም ካለኝ ልምድ ከነገርኳችሁ እነሱን ችግሮች ተቀርፈው ማየት ፈልጋለሁ። በዲፓርትመንት በሀገር አቀፍ ደረጃ የራሱ ባጀት ራሱ ተጠሪ ተቋም ኖሮት በደንብ ፍሎ ኖሮት የሚሰራ ተቋም እንዲኖር እመኛለሁ። አንዱ የአድቮኬሲ ስራ ነው የምንሰራው። የነኝን ሴቶች ልጆች ችግር ማሳየት የሚመለከተው አካል ኢንቮልቭ እንዲያደርግ በጋራ ሆነን ችግሮችን እንድንፈታ መፍትሄ እንድናመጣ የመፍትሄ አካልም ዝም ብሎ ችግርን የመናገር ብቻ ሳይሆን የመፍትሄው ቁልፍ አካል በመሆን የነኝን ጎንበስ እያለቀሰች እየተገፋች ቸርች መሄድ አይችሉ፣ ቡና መጠጣት አይችሉ፣ ከቤተሰብ መቀላቀል አይችሉ፣ ልጆቹ ራሳቸውን አይቆጣጠሩም፣ ይረብሻሉ፣ ሽታ ምንም ስላለ እየተገለሉ ድንጋይ እየተወረወረባቸው እንደ ሰው ሳይሆን እንደ እንስሳ እየተቆጠሩ መኖር የለባቸው። መጫወት፣ መቧረቅ፣ መማር፣ መታከም አለባቸው። ስለዚህ እነኝን እንዲያገኙ እኔም እግዚአብሔር በሰጠኝ እድል በሰጠኝ እድሜ ጤና ባለኝ እውቀት እስከ ህይወቴ ፍጻሜ ድረስ ይሄንን እየሰራው ሰዎች እንዲተባበሩኝ እያረኩ እንዲያውቁትና ሰዎች እንዲደገፉ የማድረግ ህልም ውስጥ ነኝ ያለሁትና የቅድሙም የዛሬ የገናን በዓል ራሱ ድጋፍ ስናደርግ የልደቴ ስጦታ ነው። በልደቴ ባጀቱን ያገኘንበት በልደቴ እግዚአብሔር ለኔ ምህረት ያደረገበት እንደገና አዲስ እድሜ ስለሰጠኝ አዲስ ምዕራፍ በህይወቴ ስለከፈተ የፈለኩትን ልጆቼን የታኖራቸዋለሁ ብዬ እግዚአብሔር በመንፈስ የሰጠኝ ልጆች በሰው ቤት ስንከራተት ስገፋ ስከሰስ አለ ኃጢአቴ አለ ስራዬ ብዙ የተከሰስኩበት የታሰርኩበት ማአት ስም የተሰጠኝ ነገር አለ። እግዚአብሔር ያንን ሁሉ ስለሻረ ይህንን ቤት ስለሰራው ቀጣዩ ደግሞ የነኝን እናቶች እንባ ማበስ ነው። በቃ ሌት ከቀን ነው ማስብ ያለሁት። ቅድም ያሳየኋችሁን የግራውንድ 9 የሆነውን ፕሮጀክት ሁለቱን ግራና ቀኝ የሚሰሩትን ፕሮጀክቶች እሱን ለመፈጸም እግዚአብሔርን የለመንኩ ሰዎችን እየጠየቅኩ ነው ያለሁትና ይሄ ነው እንግዲህ የህይወት ጉዞዬ እዚህ ጋር ለመድረስ ነው ማስበው። እንዳያችሁትም ደግሞ ተቋሙ እንደቀላል የሚናቅም አይደለም። ብዙ ሰርቪሶች አሉት። ስታንዳርዱን የጠበቀ ነው። ሮል ሞዴል የሚሆን ነው። ብዙዎች ደግሞ አቅሙ ካላቸው ሰርተው አዲስ አበባ ውስጥ ቢበዛ በየክፍለ ሀገሩ ቢበዛ 1000 ብንኖር አንበቃ እና ይሄንን እየወሰደ ኮፒ የሚያደርግም ሰው ካለ እኔ በጣም ደስተኛ ነኝ። ምንድነው ዋናው ቁም ነገሩ እነኚህ እናቶች እነኚህ ልጆች እንዲታሰቡ፣ እንዲረዱ፣ እንዲደገፉ ከችግራቸው ነፃ እንዲወጡ ቢያንስ ቀለል እንዲላቸው የማድረግ አላማ ስለሆነ ይሄን እዚህ ላይ በጣም አተኩሬ እየሰራሁ ነው። በዚህ አጋጣሚ ይሄንን ስራ ስንሰራ በጣም አስቸጋሪ ገጠመኝ የማረሳው፣ በእርግጥ በጣም ብዙ ችግሮች ያጋጥማሉ። ስራው በራሱ በጣም አስቸጋሪ ነው። ከማህበረሰቡ ሀሳብ አንጻር መረዳት ነገሮች አንጻር በጣም አስቸጋሪ ነው። ግን በቃ የማይረሳ ገጠመኝ ነው የምትለው ከሲስተር ጋር ያሳለፋችሁት ነገር ካለ ልታጋራ? ሞር እስካሁን ድረስ በችግር ነው ያለፍነው። በቃ ይሄ አይ ቲንክ ባለፈው አመት ይሄ እዚህ ሰክሰስ እስኪሆን ድረስ በችግር ነው ያሳለፍነው። በተለይ ሲስተር እዚህ ደረጃ ለመድረስ ተመታለች። እነዚህ ልጆች ለማድረግ እንደ ሰው እንዲቆጠሩ በሽታቸውን እንዲታከም ሁሉ ነገር ላይ ለመድረስ የከፈለችው ዋጋ በእኔ የሚገለጽ አይደለም። እኔ አጠገቧ ነኝ ያለሁት። ተመታለች፣ ተሰድባለች፣ ተዝቶባታል፣ ከሀገር እንድትወጣ ተነግሯል። ይህን ሁሉ ከእግዚአብሔር ጋር ይዛው
እዚህ ደረጃ ደርሳለች። እንዲህ ላደረጓት ሰዎች ልቦና ይስጣቸው ነው የምለው። ሲስተር የራሳን ልጆች የወለደቻቸው ልጆች አይደለም፣ የማንም የኢትዮጵያ ልጆች የኔ ልጆች ናቸው። እነዛ እናቶች ሲሰቃዩ ማየት አልፈልግም። እነዚህ ልጆች የሚፈለገውን ነገር ማድረግ አለብን እንደሌላው ሀገር። ሌላ ሀገር በጣም 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 በስፔሻል ነው የሚታዩት። ሁሉም ለነሱ ቅን ነው፣ ለነሱ መጀመሪያ ነው የሚሰጣቸው። እኛ ጋር እንደ እርግማን ነው የሚታየው። እኔም እንደዚህ ተሰምቶኝ ማወራሽ አንደኛ በዛ በፊልም የተነሳ በደንብ ዲፕሊ ያወቅኩት ፕላስ ደግሞ እንደዚህ አይነት ተቋም ጋር ተጠርቼ እንደ አምባሳደርነት ደግሞ አብሬያት እንድሰራ ላደረገኝ ለሁሉም የፈጠረ አምላክ ለእግዚአብሔር ምስጋናን ያቀርባሉ። ምክንያቱም ይሄን ሁሉ ቻሌንጅ ካጠገቧ ጋር ነበርኩኝ። ስለዚህ ይሄንን ነገር አብረን ተባብረን እዚህ ደረጃ የደረሰችው ተባብረን በመስራታችን ነው። ለእነሱም ልቦና ይስጣቸው። ሲስተር ደግሞ ጀግና ነች። ከሷ ጎን ደግሞ እስከ መጨረሻው መታገል ነው። ለሚመጣው ትውልድ ይሄንን ችግር ቀርፈን አሪፍ ነገር ነው ሰተን መሄድ ያለብን። ይሄ የፈጣሪ ጉዳይ ነው፣ ፈጣሪ የሚሰጥሽ ነው። ስለዚህ እነዚህ ልጆች የኛ ልጆች ናቸው። እነዚህን የወለዱ እናቶች የኛ እናቶች ናቸው። ጀግኖች ናቸው። አየሽ አይደለም? ጀግኖች የምሬ ነው የምልሽ። ከነሱ ጎን መቆም አለብንና በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን አደረሳችሁ ላለው ሁላችሁም ትኩረት ለሴቶችና ለሕፃናትን ተቋም እባካችሁ ተጋበዙልኝ። ኑና እዩ። በቃ እኔ ኑና እዩ፣ እርዱን አይደለም የምለው፣ ኑና እዩ፣ ልጆቹን ተመልከቱ። ከዛ በኋላ የኔን ፔን ሼር ታደርጋላችሁ። አመሰግናለሁ። በጣም ድንቅ ነው። እንግዲህ እኛም ሲስተር ትልቅ ስራ እየሰራሽ ነው አይተናል። እንግዲህ ይህንን ማዕከል ይህንን ፕሮግራም በያሉበት የተከታተሉ ያሉ ሰዎች መተው እንዲጎበኙ መተው እንዲያግዙ በሚችሉት ነገር ሁሉ በሀሳብም በጸሎትም በሚችሉት ነገር ሁሉ በገንዘብም ጊዜን በመስጠት በሞያም መተው እንዲያግዙ እኛም በዚህ አጋጣሚ መልእክታችንን ማስተላለፍ እንወዳለን። ሀሳብሽ ተሳክቶ ደግሞ ያ ያሰብሽው ነገር ተሳክቶ አይ ሆፕ ከሆነ ጊዜ በኋላ ደግሞ ልንመርቅ እንመጣለን። እኛም መልካም ምኞታችን ነው። እንግዲህ ይህንን ካልን ዘንዳ ደግሞ እስቲ መሀሉ ደግሞ አንዳንድ ጊዜ መሀሉ ከባድ አይደለም? የሆነ ሰው የሆነ ቦታ ደርሶ እናየዋለን። መሀሉ ግን ከባድ ነው። መሀሉ ምን ይመስል ነበረ ከሴትነት ጋር ከእናትነት ጋር? ምክንያቱም ይሄንን ፕሮግራም በየቤቱ የተከታተሉ ያሉ ብዙ የኛ ኦዲየንሶች ሴቶች ናቸውና ሴቶች ከተለያየ አንግል ነው የሚደርስብን ኩርኮማውና በእነዛ ሁሉ መሀሉ ውስጥ ሂደት ውስጥ ደግሞ መሀሉን እንዴት ትገልጫለሽ? ያ እውነት ነው። መሀሉ ላይ ነው ዋናው ነገር ሰው የሚፈተነው። ትጀምሪያለሽ፣ መጨረሻ አለሽ። መጀመሪያ አለ፣ መጨረሻ አለ፣ መሀል ላይ ደግሞ አለ። መሀል ላይ እንግዲህ መሀሉን ካነሳን ብዙ ቻሌንጂንግ የሆኑ ነገሮችን አልፌያለሁ። የፋይናንሻል ክራይሲስ ገጥሞን ቤቴን እስከመሸጥ ያለኝን ነገር እስከመሸጥ ደርሻለሁ። ከዛ ደግሞ ከመሬት ጋር ተያይዞ መሬት ከተሰጠን በኋላ ያን ነበረ መጀመሪያ በከንቲባ ጽሕፈት ቤት የተፈቀደልን 20,000 ካሬ ሜትር ነው የነበረው 2010 ላይ። ከዛ ብዙ አመት ሲንጓተት መጥቶ 2012 ላይ ምላሽ አግኝቶ ቦታ ይሰጣቸው ተብሎ ወደ የክፍለ ከተማው ሲሄድ በንፋስ ስልክ ላፍቶ ክፍለ ከተማ ላይ ወደ 7899 የሚሆን ካሬ ሜትር ተገኘ። ከምንም ነገር ነፃ የሆነ ከህግድ ከዚህ ከካሳ ክፍያ የመሳሰሉ ከሚባሉ ነገሮች ከሱ ጋር ተያይዞ ብዙ ወጀብ ውስጥ ገባል። ብዙ ወጀብ ውስጥ ምክንያቱም እኔ ይህንን የመሰለውን ነገር ለማስቀመጥ ውስጤ አለ፣ እሱን ነው መጥረው። ሌላው ደግሞ ቦታውን የሚያይበት የራሱ የሆነ አስተሳሰብ አመለካከት እና ኢንተረስት አለ። እነሱ ሊጣጣሙ አልቻሉም። ስለዚህ ቦታው ካርታ ኦቨርላፕ አደረገ ተባለ፣ ተወሰደ። እንደገና ሌላ ቦታ ተሰጠን፣ ተወሰደ። በዛ ውስጥ አንቺ መሬታችን ወስደሽ ልትሰሪበት ነው ልታፈናቂ ነው ምናምን በሚል እንግዲህ ያው የተለያየ ከመሬት ጋር ተያይዞ ብዙ አይደለ ነገሩ መቼም የማይፈታ ኮምፕሊኬትድ የሆነ ግልጽ ያልሆኑ ነገሮች አሉ። የግለሰቦችም ጥቅም ያለበት ስለሆነ ከኔ ጋራ በቃ መደባደብ በጩቤ ሲወጉኝ ምን ሲሉኝ ከዛም አልፎ ደግሞ በዛ ያው መንግስት ደርሶ እንደ ኮረፕሽን አይነት ደግሞ
ያው በህግ ተጠያቂነት የመሆንና የመታሰር ነገር ጋር ሲደርሱ ደግሞ ድርጅቱን የመክሰስ ድርጅቱ እንዲዘጋ የማድረግ ያው እኔን የማጨናነቅ ከሀገር እንድወጣ እንዳልሰራ ማት ጫናዎች ነው ያለፍኩትኝ እስከ ቤተሰቤ ጭምር ማለት ነው። እኔ ደግሞ የጠራኝ ማን እንደሆነ ስለማቅ እግዚአብሔር ነው በውስጥ ያስቀመጠው። እግዚአብሔርን የሚቋቋመው የለም። እግዚአብሔር የሁሉ የበላይ ነው። እግዚአብሔር ቅን ፈራጅ ነው እና በሚገርም ሁኔታ በሚገርም ይሄም አይሰራም ነበረ። ይሄን ቤት ከጀመርኩ ራሱ እንድታሰር ብዙ የማይሆኑ ያልተገባ ክሶች መተው ራሱ እስር ቤት እንድገባ ብዙ ሰዎች ፑሽ ሲያደርጉ እግዚአብሔር ግን ጣልቃ ገብቶ እኔንም ነፃ አውጥቶ ነው ይሄ ቤት የተሰራው ከተጀመረም በኋላ። ለምን ትኩረት የሚባል ድርጅት እንዲኖር አይፈለግም። ያው ከመሬቱ ጋር የተያያዘ ነገር ስላለ ሁሌ ኢሹ የሚነሳባቸው ሰዎች ስላሉ አቅም እንግዲህ ሊኖራቸው ይችላል። እኔ ግን አቅም ያለው እግዚአብሔር ጋር ነው፣ የሁሉ የበላይ እግዚአብሔር ነውና እንደገና ሴትም አትችልም፣ ሴት ናት ምን ታመጣለች የሚሉትም ነገሮች ተደርበው ብዙ ነገሮች ውስጥ ገብቼ አልፌያለሁ። ቅድምም ብዙ ችግር ማውራት ያልፈለኩት ምክንያቱም እግዚአብሔር ምህረት አድርጎልኛል፣ አሸንፎልኛል፣ ተዋግቶልኛል። ለኔ ብቻ አይደለም ለነኚህ ለተናቁት ለዳ ለምስኪኖች የሚያያቸው የሌለ ውረድ ፍረድ እያልኩኝ እግዚአብሔርን ሳነባ ሳለቅስ የነበርኩትን እንባዬን አብሷል። የነኛንም ሴቶች እንባ አብሷል። የነኛንም ልጆች መገፋት አይቷል፣ ፈርዷል። ትክክለኛ ፈራጅ እግዚአብሔር እንደሆነ አይቻለሁ። ከዛ ባሻገር ደግሞ እግዚአብሔር ሴት ልጅ ምን ያህል ደግሞ እንደምትሰራ ብቁ እንደሆነችም በኔ በደካማው አልፎ አይቷል። ስለዚህ የረዳኝን እግዚአብሔርን በዚህ አጋጣሚ እጅግ አድርጌ ነው የማመሰግነው። እስከ ህይወቴ ዘመን ሁሉ በዚህ ውስጥ ሁሉ ያገዘኝ ከፊቴ የቀደመ እንቅፋቶቼን ሁሉ እያስወገደ እዚህ ጋር ያደረሰኝ እግዚአብሔር ነው። ስለዚህ ያው የገንዘብ ችግሮች ይገጥሙሻል፣ እንዳልኩሽ ያልተገባ ነገሮች ይመጣሉ፣ ተስፋ የሚያስቆርጡ ነገሮች ይመጣሉ። ምን ታመጣለች ሴት ናት የሚባለው ነገር እንደውም እኔ እልህ ውስጥ አስገባኝ። ሴት ልጅ ምን ያህል ታጋሽ እንደሆነች፣ ብልህ እንደሆነች፣ መስራት እንደምትችል፣ መድረስ የፈለገችበት ቦታ ልትደርስ የሚከለክላት ነገር እንደሌለ እግዚአብሔሩን ጠየቅኩት። እግዚአብሔርም ረዳኝ። በእኔ ውስጥ ስራ በተናቁት ውስጥ እግዚአብሔር አይችሉም በተባሉት ውስጥ ይሰራል። በዚህ አጋጣሚ ደግሞ እነኚህ መሀል ላይ የነበሩ ተገዳድሮቶች ለኔ መሰላል ነው የሆኑልኝ። ችግሮቼ የገጠሙኝ ፈተናዎች በሙሉ እግዚአብሔር ወዳዘጋጀልኝ ከፍታ መሰላል እየተረማመድኩባቸው አልፌ እዚህ ጋር ደረስኩባቸውና እንደ መሰላል ቆጠርኳቸው። እኔን ማቹርድ እንደሆነ አረጉኝ፣ ትዕግስት እንዲኖረኝ አረጉኝ፣ ይቅርታ እንዲኖረኝ አረጉኝ፣ በተለየ አንግል እንዳይ አደረጉኝ እንጂ ወደ ኋላ አላስቀሩኝምና በዚህ አጋጣሚ ይሄንን ሴቶች ስለሆነ የሚያዩት ለእህቶቼ የምመክራቸው ወይም ከላይፌ ሼር ማረጋቸው ነገር ማጋራቸው ነገር ቢኖር ተስፋ አትቁረጡ። አንደኛ እግዚአብሔርን በትዕግስት መጠበቅ፣ በእምነት መጠበቅ፣ እግዚአብሔርን ማወቅ፣ ከእግዚአብሔር ጋር መጣበቅ። በዓለም ላይ ያለ እውቀት፣ ስልጣን፣ ገንዘብ ማንኛውም ነገር አያድንም፣ የትም አያደርስም። ነገር ግን አንተ ታውቃለህ እያልን እግዚአብሔርን እያስቀደምን ከሄድን እግዚአብሔር ይረዳናል፣ እንደ እምነታችን ያደርግልናል። አመታትን አስቆጥሯል ይሄ ፕሮጀክት። አመታትን፣ ቀናትን፣ ወራትን አይደለም። እኔ 4 አመት የጭንቅ ድፍን 4 አመት የጭንቅ ጊዜዎችን አሳልፌያለሁ። ሌሊት ባልነጋ፣ ምክንያቱም ቀን ሲነጋ እንቅስቃሴ አለ፣ ብዙ አደጋ አለ፣ የሚዝተውም የሚመታውም ይመጣል፣ ጭንቁም ይመጣልና ሌሊቱ ባልነጋ ያልኩባቸው ቀኖች እግዚአብሔር ግን ያንን የጨለማ ቀን በሙሉ አስወግዶ ዛሬ ለትኩረት አዲስ ብርሃን አዲስ ምዕራፍ ከፍቷል። እግዚአብሔር ከከፈተ ደግሞ የሚዘጋ የለም፣ የሚከለክል የለም። ይሄንን ጌታን ታምኜ ነው የምናገረው፣ ሰውን አይደለም። እሱን ታምኜ ነው የምናገረው፣ ምክንያቱም ለታመኑበት የሚያስተማምን ታማኝ ጌታ ስለሆነ። ሴቶች ደግሞ ልባችን ቅርብ ነው ለፈጣሪ። እግዚአብሔርም ደግሞ የምስኪን የተገፉትን የዋህ የሴቶቹን የሴት ልጆቹን ጩኸት የሚሰማ እንባ የሚያብስ አምላክ ነውና ወደ እግዚአብሔር ቅረቡ፣ ታመኑ፣ እግዚአብሔርን ተደገፉ። ማንንም አይደለም በዚህ ምድር ላይ የሚያስተማምን ምንም ነገር የለም። ምክንያቱም ሁሉን ነገር የሰራ የፈጠረ እግዚአብሔር ነው። በሱ እጅ ያለ ስለሆነ እፍ ብሎ እንደፈጠረው እፍ በሚልበት ሰዓት ሁሉ ነገር ባዶ ነው የሚሆነው። ስለዚህ እግዚአብሔርን መታመን፣ ወደሱ መቅረብ፣ ታማኝ መሆን፣ በቅንነት ማገልገል፣ ለሌሎች መራራት፣
ትሁት ገር መሆን ያስፈልጋል። ብዙ የሚያበሳጭ ኦፌንድድ የሚያደርጉ ስሜትሽን የሚነኩ ስሜታዊ የሚያደርጉ ነገሮችን አልፌያለሁ፣ በጣም አልፌያለሁ። እኔ በተለይ ያኔ በጣም በቃ እዛ ጦርነት ውስጥ በቃ ውጊያ ውስጥ በነበርኩበት ሰዓት በጣም እኔ ሊመቱኝ ሁሉ ሲሉ የተደባደብኩበት ጊዜ አለኝ። ሱሪና ቡትስ ጫማ እንደዚህ ሹራብ ነገር እየለበስኩ ለ3 አመት ያህል ለድብድብ ተዘጋጅቼ ማን ከየት እንደሚመጣብኝ ስለማላቅ ኤቭሪዴይ ነው የሚገጥመኝ። ስለዚህ ራሴን ተዘጋጅቼ ቀሚስ መልበስ እስኪያምረኝ ድረስ እስኪናፍቀኝ ድረስ አሳልፌያለሁ እና ይህ ሁሉ ይታለፋል። የማይታለፍ ነገር የለም። ያ ደግሞ ለህይወታችን ጣፋጭ ነው የሚሆነው። እንደዚህ አሳልፈን የምናገኘው ደክመን የምናገኘው እግዚአብሔር ረድቶን አግዞን በጥረት በግረት የሚገኘው ነገር በጣም ነው የሚጣፍጠው፣ ደስ የሚለው። አሁን ዛሬ ላይ ሳስበው ይሄን ቤት ቆሜን ያሰራሁት ከለሪ እስኪቀየር ድረስ እግዚአብሔር ረድቶኝ አግዞኝ ከፊቴ እየቀደመ ክብሩን ሁሉ እግዚአብሔር ይውሰድና አንድ ቀን እዚህ ጋር ይቆምኩ አይመስለኝም አሁን ላይ። ምክንያቱም ሁሉ ነገር መከራችሁን እንዳለፈ ትረሱታላችሁ ነው የሚለው። እረስቸዋለሁ የነበረውንም ዛብቻ የነበረውንም ጭንቅ ብዙ ጥርጥር ያሉ ነገሮችን ዛሬ እረስቻቸው ቅድም ወደ ነገርኳችሁ ወደዛች እናቶቿን እንባ ወደምታስበው ፕሮጀክት ነው የነሱን ሁሉ ጊዜ በቤታቸው መሶባቸው ሙሉ የሚሆነው። ልጆቹ በየቀኑ ተጫውተው እግሩ አልዘረጋ ያለው ማሳጅ አግኝቶ ፍቅር አግኝቶ ታጥቦ በልቶ ቢያንስ በቀን አንዴ 2 ቀን 3 ቀን ሳይበሉ የሚያድሩበት ጊዜ አለ ወገኖቼ። ስለዚህ ያንን እንዲያገኙ የማድረግ ህልም ላይ ነኝ፣ እረስቸዋለሁ እና ስለዚህ እህቶቼ አሁን በተናገርኩት መንገድ ለምታልፉ ላላችሁ ተስፋ አትቁረጡ። ሴት ልጅ ትችላለች፣ ታመልጣለች፣ ታሸንፋለች፣ ድል ማድረግ ትችላለች። ነገር ግን ፈጣሪዋን መፍራት ማስቀደም አለባትና ለዓላማችን ወደ ኋላ ማለት የለብንም። የሚገጥሙን ፈተናዎች፣ አስቸጋሪ ነገሮች፣ ሁኔታዎች ወደ ኋላ ሊያስቀሩን አይገባም። ተራምደን ወደፊት ነው እንዳልኳችሁ መሰላል አንዱን ፈተና አንድ መሰላል ገጥመኝ እንደዛ እንደ መሰላል ያደረግን አይደል? የመሰላል ባህሪ ከታች ወደ ላይ ማንሳት ነው። ስለዚህ ከታች የመጣው ፈተና እየከበደ ነው የሚመጣው። ያ ደግሞ ከበድ ያለው ነገር ደግሞ ወዴት ይወስደናል? ወደ ከፍታችን እግዚአብሔር ወደ አዘጋጀልን ከፍታ ይወስደናል። እና ይሄንን መስራት አለብን፣ መንቀሳቀስ አለብን። ያው መግጠም ያለብንን ነገር መፍራት የለብንም። ገጥመን ያው እግዚአብሔርን ከለላ አድርገን እሱን እያስቀደምን ማለት ነው። በሰው በስጋው ይሄንን ማድረግ ስለማይችል በዚህ ደግሞ ሴቶች አንታማ። እውነት ነው። ለተሰጠን ነገር በጣም ዲቮትድ ነን፣ ኮሚትድ ነን፣ ሩሩህ ነን፣ አዛኝ ነን አይደል? በድለውን እንኳን ይቅር እንላለን። እንግዲህ ያው እግዚአብሔር ረድቶኝ ነው የኔ ጥበብና የኔ ብቃት ነው አልልም እና ምንም ሳይጎልብኝ ልጆቼንም 3 ልጆች አሉኝ። 2 ልጆቼ እግዚአብሔር ከራሴ የሰጠኝ፣ አንደኛው ልጅ ደግሞ እግዚአብሔር በመንፈስ የሰጠኝ አዳፕት ያደረኩት በጉዲፈቻ የወሰድኩት ልጅ ነው። ያለችኝን ጊዜ አበቃቃለሁ እና በጣም አዋሳም ቦንጋም እንደዚህ ወለቴም 4 ኦፊስ ነው በነበረን ጊዜ በጣም ታይት ነኝ። ያልቀጠልኩበትም ወደ ማስተርስ በሶሻል ወርክ ማስተርሴን መስራት እፈልግ ነበር። ሳስበው እኔ ትምህርቴ ላይ ፎከስ ካረኩኝ ቤተሰቤ ላጣ ነው፣ ራዬ ላጣ ነው። ስለዚህ ኬሪየሬን መተው ነው። ግን በኤክስፒሪየንስ የማገኘው ሪች የማደርገው ነገር ስለሆነ ከማስተርስም በላይ ነው። ስለማይሰጠን ነው እንጂ ወረቀቱ ከዛም በላይ ነው እና ስለዚህ ሲሆን ወደ ጎን ተውኩኝና ከትምህርት ቤት ሲመጡ ሰው ነው ቤት ውስጥ ያሉ ልጆች ያመጡልኛል። ቢሮዬና መከራየበትን አንድ አካባቢ ነው ማረጋው። በዎኪንግ ዲስታንስ ሄጄ እንድሰራ ነው ማረጋው። ስለዚህ ወክ አድርጌ እመጣለሁ። ቢሮ አካባቢ ካለው ይጃቸው ወደ ሌላ ጉዳይ ማስፈጽመውን ካሉ መኪና ውስጥ ይገባሉ። መከሰስ ይቋጠርላቸዋል። መኪና ውስጥ የቤት ስራ አሰራቸዋለሁ። እዛው በቃ በደንብ ኮንትሮል አደርጋለሁ ከራሴ ጋር። ቢሮም ሳምሽ ቅርብ ስለሆነ እንደውም አንድ ጊዜ ለረጅም አመት ተከራይቼ የኖርኩት ቢሮ እንደዚህ በአንድ መደዳ ነው የመኖሪያ ቤት ያለው። በዚህ በኩል ነው የተከራየሁት የነበረው። ከዚህ ወደዚህ መምጣት ነው። ስለዚህ ቢሮ ያመጣቸውና እኔ ቢሮዬ ቁጭ ብዬ አምሽቼ እሰራለሁ። እነሱ እዛች የእንግዳ ማረፊያ ላይ ሆነው አሳይመንታቸውን ይሰራሉ። ምናል ከተኙም እዛም ማስተኛቸዋለሁ። እንደዚህ እያደረኩኝ ነው። ከአይኔ እንዲርቁ አልፈልግም።
ምክንያቱም ያለዋቸው እኔና እግዚአብሔር ብቻ ስለሆነ ጥሩ ዜጋ ማፍራት ስላለብኝ እግዚአብሔር ደግሞ የሰጠን በረከቶች ናቸው ልጆች እና ስለምጠየቅበትም እግዚአብሔርን በማወቅ ቸርች ወስዳቸዋለሁ። አስፈላጊውን እንክብካቤ አስፈላጊውን ክትትል አደርጋለሁ ሳይጓደልብኝ። እኔ ነኝ እንጂ ታይትም ሆነው ልጆቼ ጋር ምንም እንዲመጣ አልፈልግም። ያኔ ደግሞ ክፍለ ሀገርን በሚሄድ ጊዜ ከአቅሜ በላይ ከሆነ ይዣቸው ቤት ውስጥ የሚያገዘኝ ሰው ከሌለ ይዣቸው ሁሉ ሄጄ ሳምንት 2 ሳምንት ተመልሼ የመጣበት ጊዜ አለኝ። ብዙ ጊዜ እናቴ እህቴ ያግዙኛል እነሱ በማይችሉ ጊዜ እና ልጆቼም አብረው ከዚህ ራዕይ ጋራ ዋጋ ከፍለዋል እና አሁን ላይ ትልቁ ልጄ 24 ዓመቱ ነው፣ ተመርቋል ከኮሌጅ ስራ ይዞ ነው ያለው። ሁለተኛው ልጄ 11ኛ ክፍል ነው። ሶስተኛው ልጄ 8ኛ ክፍል ነው። በጣም የሚገርም ውጤት ነው ያየነው። እግዚአብሔር ይርዳሽና ደግሞ ፋይናላይዝ አድርገሽው ቅድም እንዳልኩት ደግመን እንገናኛለን። ግን በመጨረሻ እስቲ ማመስገን የምትፈልጊው አካል ማስተላለፍ የምትፈልጊው መልእክት እንደ ሀገር እንደ እናት እንደ ሴት እድሉን ላንቺ ልስጥ። አመሰግናለሁ። እንግዲህ ያው ይሄ ፕሮጀክት 100% የቻይልድ ኬር ሴንተሩ ተጠናቋል። አልተመረቀም። አንዳንድ ነገሮች ስለሚቀሩ ነው። ከአንድ ወር ከምናምን በኋላ እንደ እግዚአብሔር ፍቃድ እናስመርቃለን። እንግዲህ ምንድነው እኔ ማለት የምፈልገው ማመስገን የምፈልጋቸው ሰዎች እንግዲህ እግዚአብሔር ቢረዳ ወደ ሁለተኛ ፕሮጀክታችን ቅድም ወደ አነሳሁት የመሄድ ነው አንዱ ቀሪው አላማዬ። ለረዳኝ፣ ለደገፈኝ፣ ላገዘኝ፣ ከውድቀት ለጠበቀኝ፣ ለጠላቶች ያሳልፎ ያልሰጠኝ እግዚአብሔር እንደገና ከክብር ወደ ክብር ያሸጋገረኝ በውስጤ የተቀመጠውን በልቤ ውስጥ በአይምሮ ውስጥ ያለውን ራዕይን መሬት ላይ እንዳስቀምጥ ስለረዳኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚህ ደግሞ ፕሮጀክት ተጀምሮ እስኪጠናቀቅ ድጋፍ ያደረጉትን 2 አሜሪካን ባልና ሚስቶች አሉ። እነሱን ከልቤ እጅግ አድርጌ አመሰግናቸዋለሁ። እግዚአብሔር እድሜ ጤና ይስጣቸው። በጣም ቅን ሰዎች፣ ያለመሰሰት ነው አንድም አይነት እንቅፋት እንዳይኖር ፕሮጀክቱ እንዳይቆም ተጠንቅቀው እኔ ከምጠብቀው በላይ ተዘርግተው ነው እግዚአብሔርም እነሱን እንዲዘረጉ አድርጎ ነው ይሄ ፕሮጀክት ያለቀው። ከዛ ባሻገር ደግሞ የአዲስ አበባ ከተማ መስተዳድሩን እጅግ አድርጌ አመሰግናለሁ። ቦታውን በመስጠት በብዙ ውጣ ውረድ የታለፈውን የቦታ የማግኘት ሂደትን በአጭር ጊዜ እንድናገኝ ስላደረጉን፣ ክቡር ፕሬዝዳንታችንንም በኮቪዱ ጊዜ ለ9 ወር ያህል ሰዎች ልከው ልጆቹ አንድ ምግብ ሳይቋረጥባቸው እንዲመገቡ አድርገዋል። እጅግ አድርጌ ነው ምክንያቱም ጎብኝተዋቸዋል፣ ስላዩዋቸው፣ ስለዳሰሷቸው፣ ስለነኳቸው ልባቸው ውስጥ ቀርተዋል ብዬ ነው ማስበው እና ከልብ አመሰግናለሁ። ድርጅቱ ችግር በነበረበት ጊዜ ሲረዱን የነበሩ የአዲስ አበባ ሴቶች፣ የሴቶች ጉዳይ ሚኒስቴር፣ የአካል ጉዳተኛ ተቋም፣ የተለያዩ የመንግስት ተቋማት ከክፍለ ከተማ ከከተማ ከሀገር አቀፍ ደረጃ አግዘውናል፣ ብዙ ረድተውናል። እነሱንም ላመሰግን ወዳለሁ። የሃይማኖት ተቋማትን በግለሰብ ደረጃ ስማቸውን ብዘረዝር ከቁጥር በላይ የሆኑ ብዙ ግለሰቦች ያገዙኛሉ። በስም ባልጠቅስም ይገባቸዋል ብዬ አስባለሁ። ከሀገር ውስጥም ከሀገሩም ውጪ ሁሉም አግዞናል። ስፔሻሊ ደግሞ ሴፉ ፋንታውንን እጅግ አድርጌ ነው የማመሰግነው። ይሄ ቤት ተሰርቶ እዚህ ጋር ለመቆም ከመሰረቱ ጀምሮ ትልቅ አስተዋጽኦ አድርጓል። ለከንቲባችን እንዲያውቁት አድርጎ በደንብ ይሄ ፕሮጀክት እንዲታይ አድርጎ ቦታውን እንድናገኝ፣ ከዛም ባሻገር በቸገረን ጨለማ በነበረበት ወቅት ሰዎችን እየላከ እስካሁን ድረስ እንደዚሁ እየደገፈን ከኛ ጎን ነው ያለው። በሚዲያው ብዙ ጊዜ እንድንቀርብ ረድቶናል፣ አግዞናል። እጅግ አድርጌ ከልቤ አመሰግናለሁ። የትኩረትን ቦርድ አብረውኝ የሚሰሩትን ሰራተኞች፣ ሞግዚቶቹን፣ ቤተሰቦቼን፣ ወገኖቼን ምን ብዬ ልንገራችሁ? ቁጥር ስፍር የለውም እና ብዙ ሰው ተሳትፎበታል። እግዚአብሔር እነኚህ ሰዎች አስነስቶ ነው ሳንወድቅ ሳንሰናከል መሀል ላይ እንዳንቀር ተጠንቅቆልን እዚህ ጋር ደርሰናልና ሁሉንም እጅግ አድርጌ ከልቤ አመሰግናለሁ። እግዚአብሔር ይስጥልኝ።
ለማለት ፈልጋለሁ። ወደፊትም ደግሞ ላቀድነው ፕሮጀክት ከጎናችን እንደሚቆሙ ተስፋ አደርጋለሁ። እንግዲህ በማዕከል ውስጥ ለሰርግ ለልደት የሚሆን አዳራሽ አለን፣ ለሪክሬሽን የሚሆን ቦታ አለን፣ ድንኳን ተጥሎ የተለያየ ነገር ማድረግ የሚችል ቅድም እንዳያችሁት ሰፋ ያለ እስከ 1000 ሰው የሚይዝ ቦታዎች ስላሉን ድንኳን ጥሎ ልደት ማክበር 80-40 ማውጣት ሰርግ ማድረግ ይቻላል እና ይህን በማድረግ ደግሞ ፕሮጀክቱ በሁለት እግሩ እንዲቆም አስተዋጽኦ ማድረግ ስለሚችሉ ማንኛውንም ማህበረሰብ ይህንን ፕሮግራም የሚያይ ስፔሻሊ ሴት እህቶቻችን ሴቶችን የሚመለከት ፕሮጀክት ስለሆነ ሎቢ ያደረጉ ሰዎች ወደዚህ እንዲመጡ ያደረጉ ድርጅቱ ራሱ ችሎ እንዲቆጥል እንዲያደርጉ በትህትናና በአክብሮት ጠይቃለሁ። ስቴላንም እጅግ አድርጌ አመሰግንሻለሁ። ይህንን እድል ስለሰጠሽኝ ጊዜሽን ወስደሽ መተሽ ጎብኝተሽ አይተሽ ለማህበረሰቡ ደግሞ እንዲቀርብ ስላደረግሽ እግዚአብሔር ይስጥልኝ፣ አመሰግንሻለሁ። እንግዲህ ስራሽን እግዚአብሔር ያስፋልሽ፣ ያግዝሽ። የብዙዎች ድምጽ ነሽ። እኔን ስታቀርቢ ከኋላዬ በብዙ ሺህ በሚሊዮን የሚቆጠሩ እነኚህ እናቶችን እያሰብሽ ነውና ያለሽው ቀላል እንዳልሆነ እንድታውቂው ፈልጋለሁ። አጋጣሚ ደግሞ የጌታችን የኢየሱስ ክርስቶስ የመድኃኒታችን የሆነውን ልደት የምናከብርበት ቀን ስለሆነ ለመላው ኢትዮጵያውያንና አገር ውስጥም ላሉ ከሀገር ውጭ ላሉ በሙሉ እንኳን ለገና በዓል በሰላም አደረሳችሁ። በዓሉ የደስታ፣ የሰላም፣ የፍቅር፣ የጤና እንዲሆንልን እመኛለሁ። እግዚአብሔር አምላክ ኢትዮጵያችንን ይባርክልን። እግዚአብሔር ይስጥልኝ። ትኩረት ለህፃናትና ለሴቶች ሰበታ በነበረበትም ሰዓት ብዙ ስራ የሚሰራ ካሉት ተቋማት የተሻለና ብዙ ነገር ከኛ ጋር በህብረት ስንሰራ የነበር ተቋም ስለሆነ እኛ ትላንትናም ዛሬም አብረን ያለ ነው ማለት ነው። ይሄንን የምልበት ምክንያት ምንድነው? ላፍቶ ክፍለ ከተማም ፉሪ ክፍለ ከተማም አንድ ላይ ነው ያለ ነው። ለማን ነው የሚሰራው? ለህብረተሰቡ ነው የሚሰራው። ለማን ነው የሚሰራው? ለሴቶች ለህፃናት ነው። በተለይ ደግሞ እኔ ከዚህም በፊት መጥቼ የመጎብኘት እድሉን አግኝቼ እዚህ ያለውን ነገር ጎብኝቼዋለሁ ማለት ነው። ለአንድ እናት አንድ የሚከብደውን ወደ 20 ህፃናትን ይዞ መቀመጥ ከእግዚአብሔር ዘንድ ካልሆነ በስተቀር እኔ ሲስተርንም የስታፏ አባልንም አንድ ጊዜ ሞቅ ባለ ብታመሰግኑልኝ እወዳለሁ ማለት ነው። እንግዲህ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። በዚህ ለትኩረት ለህፃናትና ለሴቶች ማህበር በጣም እጅግ ድንቅ የሆነ ቆይታ አድርገናል። በጣም ጠንካራና ድንቅ ከሆነች ሴት ጋር ቆይታ አድርገናል። እናንተም በጣም ጥሩ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ከዛ በተጨማሪ የተለያዩ አካላትን ልከን እንዲሁም ደግሞ አዲስ የተገነባውን እዚህ ህንፃ ለማየት ዞር ዞር ብለን ለመጎብኘት ሞክረናል። በጣም ጥሩና አሪፍ ነው። እናንተም መታችሁ ጎብኙት። በጣም ጥሩ ጊዜ እንደምታሳልፉ ልባችሁ ነክቶ ጥሩ ነገሮችን ማድረግ እጃችሁ መዘርጋት በተለያዩ መንገዶችም እርዳታ እንደምታደርጉ ተስፋ እናደርጋለን። ጥሩ ትምህርትም እንደወሰዳችሁበት ተስፋ እናደርጋለን። ፕሮግራማችን የተከታተላችሁትን ይመስል ነበር። አዎ እጹብዬ እንግዲህ በጣም ቆንጆ የሆነ ቆይታ ነበረ ዛሬ ያደረግነው። አንቺም አብረሽን ስለቆየሽ በዚህ አጋጣሚ እጅግ በጣም አድርገንም እናመሰግናለን። እንግዲህ ሳቴላ ሾው ለዛሬ የነበረው ፕሮግራም ይህንን ይመስል ነበረ። ከዚህ ጠንካራ ድንቅ ሴት ጋር በማዕከሏ ተገኝተን የሚገርም ቆይታ አድርገናል። እንግዲህ ሳምንት ከሌላ እንግዳና ከሌላ ፕሮግራም ጋር ተመልሰን የምንገናኝ ይሆናል። ይህንን ፕሮግራም እንግዲህ በአሻም ቴሌቪዥን የምትከታተሉ ያመለጣችሁ ሰዎች ደግሞ በሶሻል ሚዲያ በዩቲዩብ ቻናላችን እየገባችሁ እንድታዩ ሰብስክራይብ እንድታረጉና ብዙሃን ጋር እንድታዳርሱ፣ ምክንያቱም የሰሩ ሰዎችን በትክክል የሄዱ ሰዎችንና በጉዞ ላይ ያሉ ሰዎችን ነውና የምናቀርብላችሁ ብዙዎች ጋር መድረስ አለባቸውና እናንተም ሰብስክራይብ ሼር እያደረጋችሁ ሌሎች እንድታዳርሱ አደራ እያልኩኝ ዛሬ እንግዲህ ፕሮግራሙን አዘጋጅተን ስናቀርብላችሁ የነበረው እጹብ ድንቅ አለምሰገድና እኔም ሳቴላ ወርቁ ነኝ። እጅግ በጣም አድርገን እናመሰግናለን። ከሌሎች የአሻም ቴሌቪዥን ፕሮግራሞች ጋር አብራችሁ ቆዩ። ከኔ ጋር በዚሁ እንሰናበታለን። መልካም ጊዜ